በኢትዮጵያ ደቡብ ምዕራብ ተራራማ ቦታዎች ላይ ጥንታዊ ደኖች በሕይወት በሚተነፍሱበትና የጠዋት ጉም ቅጠሎችን በሚሸፍንበት ቦታ ከዓለማት የመጨረሻዎቹ የተፈጥሮ ቡና መገኛዎቹ አንዱ ይገኛል። እዚህ ቡና የሚጀምረው በእርሻ አይደለም፣ የሚጀምረው በጫካ ውስጥ ነው። በዚህ በተጠበቀ የብዝሃ ሕይወት ስፍራ የአረቢካ ቡና በረጅም ሀገር በቀል ዛፎች ስር በራሱ ይበቅላል። ጥላው፣ ዝናቡ፣ ለም አፈርና ንጹህ ተፈጥሮ ቡናውን ቀስ ብሎና በተፈጥሮ መንገድ እንዲያድግ ያደርጉታል። ወፎች፣ ነፍሳት፣ የመድኃኒት ተክሎችና የሚፈሱ ወንዞች ለሺህ ዓመታት ቡናን ሲደግፉ ኖረዋል። እዚህ ጫካ ውስጥ የተፈጥሮ ሚዛን የራሱ አስተዋጽኦ አላት። ይህ የሚታረስ መሬት አይደለም፣ ይልቁኑ የአካባቢው ማህበረሰብ የሚጠብቁትና የሚንከባከቡት ሕያው ጫካ ነው። ከባህር ጠለል በላይ ከ1600 እስከ 2100 ሜትር ከፍታ ላይ የጫካ ቡና ልዩ የሆነ ጥልቅ ጣዕምን ያዳብራል። የአበባና የቅጠላቅጠል ጣዕም፣ የማር የሚመስል ጣፋጭነት፣ ብሩህና ንጹህ አሲዳማነት እንዲሁም ለስላሳና ደስ የሚል አጨራረስ። እያንዳንዱ ሲኒ የቡናውን መገኛ ንጽህና ያንጸባርቃል። በመላው ኢትዮጵያ የቡና ዝግጅት የቆየውን ባህላዊ ጥበብ ከዘመናዊ እንክብካቤ ጋር ያዋህዳል። በፀሐይ የደረቀ ቀይ የቡና ፍሬዎች በእጅ ተለቅመው ከፍ ባሉ አልጋዎች ላይ እየተገላበጡ ይደርቃሉ። ይህም የፍራፍሬ ጣዕም ያለው ጣፋጭነትና ጥልቅ ጣዕም ያለው ቡናን ያስገኝልናል። የታጠበው ቡና የቡናው ፍሬ ተልጦ ታጥቦና ደርቆ ንጹህ የአበባ መዓዛ ያለው ብሩህ ጣዕምን ይፈጥራል። ሃኒና የዘመናዊ ዝግጅት ስታይል አምራቾች አሁን የሃኒን ፕሮሰስና ዘመናዊ የመፍላት ዘዴዎችን በመሞከር ባህልን ከተፈጥሮ ጋር እያዋሃዱ ነው። ኢትዮጵያ አረቢካ ቡና በተፈጥሮ በጫካ ውስጥ የሚበቅልባት ብቸኛዋ ሀገር ስትሆን ወደር በሌለው የዘር ሀብዝነትና በሺዎች በሚቆጠሩ የቡና ዝርያዎች ምክንያት በዓለም ላይ ካሉ ወሳኝ የቡና መገኛዎች አንዷ ናት። የኢትዮጵያ የጫካ ቡና ዝም ብሎ ሰብል አይደለም፣ ይልቁንስ በእያንዳንዱ ሲኒ ውስጥ እርስን፣ ተፈጥሮንና ባህልን የሚያሳይ እንደምታዩት አሁን በጣም ጠዋት ነው። ገበሬዎቹ አልገቡም። አሁን ፀሐይም እያለ ነው። ፀሐይም ገና እየወጣ ነው። ቡናው ትላንትና ይሄኛው ትላንት የተለቀመ ነበረ። ትንሽ ቀዝቀዝ ይላል። ቅዝቃዜው አለ። የአካባቢውን ሁኔታ ትሰሙታላችሁ። በጣም ደስ የሚል ኢንቫይሮንመንት፣ በጣም ደስ የሚል ቦታ ነው ማለት ነው። እንግዲህ እንደምትመለከቱት ከጠዋቱ 2 ሰዓት ሆኗል። ሰራተኞቹ ቡናውን ለመልቀም ወደ ውስጥ እየገቡ ነው ማለት ነው። እስቲ እናያቸው። ሰራተኞቹ ወደ ውስጥ ገብተዋል። ቡናውን እየለቀሙ ነው። በተለይ ቀላቀላ ብሎ የደረሰውን ቡና በማንሳት ላይ ነው የሚገኙት ማለት ነው። እንደዚህ ቀኑ ሙሉ ከሰበሰቡ በኋላ ወደ ፋርም ስቴሽን በኋላ የምናየው ይሆናል። ወደ ማድረቂያ ስቴሽኑ ይሄዳሉ ማለት ነው። እንደምትመለከቱት ቅድም ሲለቅሙ በደንብ እያየን ነበረ። የዚህ ዝርያ 7410 የሚባል የዝርያ አይነት ነው አሁን እየለቀሙ ያሉት ማለት ነው። ነው ከተለቀመ በኋላ ወደ መረከቢያ ጣቢያ ይወሰዳል። እዚህ ጋር የመጀመሪያው ስራ ይጀመራል። እሱን መመዘን ነው። ባዶ መያዣ ሚዛኑ ላይ ያስቀምጡና ሚዛኑን ወደ 0 ያስተካክሉታል። ከዚያም የተለቀመውን ቀይ ቡና በመጨመር ጠቅላላ ክብደቱን ይመዘግባሉ። የእርሻው ባለቤት ስም፣ ቀኑ፣ ቦታውና የተረከቡት ኪሎ ሁሉም በዝርዝር ይጻፋል። ይህንን ማድረግ የቡናውን ማንነትና ምንጭ ለመከታተል መሰረት ነው። ቀጣዩ ስራ የሚሆነው ደግሞ ቡናውን የመለየት ስራ ነው። ቡናው በንጹህ የቡና መለያ ጠረጴዛ ላይ ወይም ሸራ ላይ ይፈሳል። በዚህ ደረጃ ያልበሰሉ፣ የጠቆሩ፣ በነፍሳት የተጎዱ ፍሬዎችን እንዲሁም ደግሞ ቅጠላቅጠልና እንጨቶች ተለይተው ይወጣሉ። ንጹህና ጤናማ ቀይ የሆኑ ፍሬዎች ብቻ ከተለዩ በኋላ ቡናውን ወደ ማድረቂያ አልጋ ይወሰዳል። የማድረቂያ አልጋው ንጹህና ዝግጁ መሆኑ መረጋገጥ ይኖርበታል። ከዚያም ቡናውን በቀጭኑና እኩል አድርገው በጥንቃቄ ያሰጡታል። በጣም መደራረብ የለበትም። አየር እንዲዘዋወርና እኩል እንዲደርቅ መሆን አለበት። ይህም ቡናው እንዳይብላላና ጥራቱን የጠበቀ እንዲቆይ ያደርጋል። ይህ የምትመለከቱት አልጋ በተለይ ቨርቲካል ኮለመኖቹ የሚቆሙት ከላይ ተሸካሚ ሆነው የሚቆሙት አንዳንዶቹ በእንጨት ነው የተሰሩት፣ አንዳንዱ ደግሞ በግንብ ነው የተሰራው። ይሄን የተደረገበት ምክንያት ምንድነው? በየአመቱ እንጨት ከመቀየርና ምስጥም የተለያዩ ነገሮች ስለሚበሉትና ስለሚያበሰበሱት እንጨቱን ምንድነው የሚደረገው? ብዙ ጊዜ
ከተቻለ ይሄ ምናልባት ከፕራይስ አንፃር አፎርደብል መሆንም ስለሚጠበቅበት ማለት ነው። ሶ ይሄንን በማድረግ ምን ይደረጋል? ግንብ ይሰራለታል ማለት ነው። ስለዚህ በዚህኛውና በዚህኛው መካከል ያለውን ልዩነት ማየት እንችላለን ማለት ነው። ስለዚህ ይሄ ዘልቆ ብዙ ዓመት በዚሁ ልክ ሳይንሸራሸር ምንድነው ሳይሸረሸር የተሻለ ምርት እንዲደግፍ ያደርግልናል ማለት ነው። እንግዲህ እንደምታዩት ከተለቀመ በኋላ የተለያየ አይነት ከለር ነው የሚኖረው ማለት ነው። ስለዚህ የደረሰው አለ፣ ያልደረሰው አለ፣ ገና ለመድረስ ላይ ደግሞ የተዘጋጁ አለ። ስለዚህ በናቹራል ፕሮሰሲንግ ሜተድ አሁን እየተጠቀሙ ያሉት ሃንድ ፒኪንግ ስለሆነ ያልደረሰውን ቡና ገና ያልበሰለውን ቡና እየለቀሙ እያወጡት ነው ማለት ነው። ስለዚህ በዚህ መልኩ ከዚህ ቀኑን ሶርት እየተደረገ እየተለቀመ ይውላል ማለት ነው። ይሄ ቡና ምናልባትም ከ25 እስከ 21 ቀን እዚህ አልጋ ላይ የተሰጣ ሊሆን ይችላል። ስለዚህ መድረቁን አይተው አሁን ሊያስገቡት ነው ማለት ነው። ቅድም ስናይ የነበረው ያቀይ ቡና ከ21 እስከ 25 ቀን ፈጅቶበት ይህን የመሰለ ጠቆር ብሎ ይደርቃል ማለት ነው። ለዚህ የሚገባውን የእርጥበት መጠን ካለዩና ካገኙ በኋላ ወደ ስቶር ለቀጣይ ፕሮሰስ በተለይ ለፍልፈላ ምንለው ይሄንን ከላዩን ያለውን ለመፈልፈል ደግሞ ወደ ስቶር ያስገቡታል ማለት ነው። አሁን እያየን ያለ ነው ይሄንን ያስገቡትና በተመሳሳይ ሁኔታ ደግሞ ሃርቨስቲንግ ሲዝንም ስለሆነ ሌሎችን ቡና እያስገቡ ስለሆነ ይሄንን ቤት ደግሞ ለማስጫነት ይጠቀሙበታል ማለት ነው። ከዚህ በፊት የነበረው ነሐሴ ላይ የደረሱ ቡናዎችን መስከረም ላይ የደረሱ ቡናዎችን ነው እየሰሩ የነበረው ማለት ነው። ይሄ እንደምታዩት ደርቆ ያለቀለት ነው ማለት ነው። እሺ አሁን ደግሞ ሃኒ ፕሮሰስ እንዴት ፕሮሰስ እንደሚደረግ እናያለን ማለት ነው። ስለዚህ የተለቀመውን ቼሪ ፐልፕ ማድረጊያው መፈልፈያው ላይ እናደርጋለን ማለት ነው። ያንን ካደረግን በኋላ ይሄንን ቡና ምንድነው ማድረግ የምንጀምረው? መፈልፈል ነው የሚሆነው ማለት ነው። ስለዚህ ይሄን እንደዚህ እያደረግን እንፈለፍላለን ማለት ነው። ስለዚህ ከላይ ያለውን ገለባ ወይ ደግሞ ከላይ ያለውን ፍሬ እንዲያላቀው ነው የምናደርገው ማለት ነው። ስለዚህ ይሄን በምናደርግበት ሰዓት ሚሽሌጁ እንደምታዩት እየወረደ ይመጣል ማለት ነው። ከዛ በኋላ ይሄንን ለተለያየ አይነት ነገሮች ማድረግ እንችላለን ማለት ነው። ምናልባት እንደዚህም ከፈለፈልን በኋላ አናሮቢክ ፕሮሰስ አድርገነው ልንሰራው እንችላለን። በባዶም በራሱ ማድረግ እንችላለን ማለት ነው። ስለዚህ ይሄ የምታዩትን ስቲኪ ማቴሪያል እንደዚህ እየተፈለፈለ ይወጣለታል ማለት ነው። ካለቀ በኋላ ደግሞ በእጃችን ሶርት አድርገን ካወጣ ነው በኋላ ምንድነው የምናደርገው? ይህንን ማስጣት ነው የሚሆነው። ለማስጣት ነው የምንዘጋጀው ማለት ነው። ሶ እንደዚህ ያደረግናቸውን አንስተን ከወሰድን በኋላ ማስጫ ቤዳችን ላይ ደግሞ እናደርገዋለን ማለት እናሰጠዋለን ማለት ነው። ስለዚህ የዚህ ሃኒ ፕሮሰሳችንን እንጀምራለን ማለት ነው። ስለዚህ እዚህ ያለው ወተር ምንድነው ሹገር ኮንተንት ምንድነው የሚሆነው? ስቲክ እያደረገ ይጣበቃል፣ እየተጣበቀበት ይሄዳል ማለት ነው። አሁን በማሽኑ በተወሰነ መልኩ የተፈለፈለውን ነገር ጥሩ የሆነውን ቡና ገለባዎቹን እየለየን እናስቀምጣለን ማለት ነው። ስለዚህ እነዚህን ቼሪዎች እየለየን ለብቻው እያወጣን እናስቀምጥለታለን ማለት ነው። ከጥንታዊ ጫካ እያንዳንዱ ፍሬ ወደሚለቀሙበት እጆች ባህሪውን እንደሚወስኑት በጥንቃቄ የተሰሩ ሂደቶች ናቸው። ይህ የኢትዮጵያ ቡና ነው። ንጹህ ተፈጥሯዊና አረቢካን ለዓለም ባበረከተችው ምድር የተቀረጸ